ትግላችን መቀጠል አለበት። ትግላችን ሰላማዊና የበለጸገች ሀገር ማገንባት ነው። በዚህ ሂደት ውስጥ በብልጽግና ፓርቲ ውስጥ ተሰግስገው የህዝብን እያማረሩ ያሉ የመልካም አስተዳደር ብልሽት እያስከተሉ ያሉ ኃይሎችን በከፍተኛ ሁኔታ መታገል ይኖርብናል። እነኚህ ኃይሎች ምናልባትም መንግስት የሚጠበቅበትን ተግባር ተልዕኮ እንዳይወጣ እያደናቀፉ ያሉ የቀድሞ የኦፒዲዮ እና የብአዴን ኃይሎች የነበሩ ነገር ግን አሁን በትጥቅ ትግል ጫካ ሆነው የመንግስትን ሰላም እና መረጋጋት እንዳይኖር በመፋለም ላይ ያሉ ነገር ግን ደግሞ